አንድ ሶስት ሆናችሁ ስትሄዱ ሁለት ሆናችሁ እንዳትንሸኳሸኩ አለ። ወይም ቋንቋ እንዳትቀይሩ አለ። ከዚህ በላይ ሂውማን ራይት አለ? ሱብሃንአላህ። ነጭ ሽንኩርት የበላ ሰው መስጂዳችን አይምጣ አሉ ነብዩ ሰለላሁ ዐለይሂ ወሰለም። ለምን? በሽታው ሰውን አዛ እንዳያደርግ ነው። ከዚህ በላይ ሂውማን ራይት አላህ ለዚያ በቃኝ ብሎ እኮ የነበረበት መስጠት ነበር። የዘየረው ሰው ሁሉ ይፈራል። መስጊድ ስለ ኸይር ስራ ተነግሮ ገንዘብ አዋጡ ሲባል እንደ የመስጊድ ልመናው ያቆምም ይላል። አረ እንኳን ለመን አላህ በቃ አንተን ስለማኝ ጧት ቢያረግ ማታ የቆጠረው ብር አለ እንዴ ጧት ተቃጥሎ የምናገኘው? ጌታዬ እንኳን ለዚያ በቃኝ በል። የማንም ሰው ስም አታንሳ፣ በማንም ሰው ጓዳ አትግባ። እነዛ የሚኖሩት ሚሊዮነር አሉ፣ ምን አገባ ይኖሩ። እዛች ጋር ደግሞ በጣም አስገራሚ ከበቆሎ ያላለፉና ደግሞ ከሽምብራ ያላለፉ አሉ። በቃ አይመለከትም። ከቻልክ ሄደህ እርዳቸው፣ ካልቻልክ ሌላ ነገር ውስጥ አትግባ። እዛ ጋር ደግሞ ምስኪን ሲሆኑ አላህ ጠልቷቸው አይደለም። እዛ ጋር በጣም ሚሊዮነር ሲሆኑ ደግሞ አላህ ወዷቸው እንዳይመስላችሁ። ሁለቱም የጥላቻና የውዴታ ግዴታ ነው። ምክንያቱም አንዳንዶቻችን ምን እንሳሳታለን። እንትና እኮ አላህ ወደዳቸው፣ አዘነበባቸው፣ ለቀቀባቸው አይደለም እንዴ? ለቀቀባቸው አንተ ማሻአላህ ትላለህ። አንተ አላወቅም እንጂ ወልቂያማ እሳት ይሆናል የተሸከሙት። ስንት ቤት አስለቅሰው ያን ብር እንዳመጡት አላህ ነው የሚያውቀው፣ አንተ አታውቀው። ያንተን ጸጋ የምታውቀው ነገ ወልቂያማ። አንተ አላህ ያዋለልን ጸጋ የምታውቀው ዛሬ አይደለም፣ ነገ ወልቂያማ ነው የምታውቀው። ስለማንም ፎቅ፣ ስለማንም መኪና፣ ስለማንም ብር አንተ አይመለከትም። ዛሬ አሰሪዎቻችን ከሌሉ ስራ በደንብ አንሰራ፣ ጥራት የለውም ስራችን። የመስሪያ ቤት ስልክ ላይ ከሆነ ያናግርሃል፣ እንዴ ዝጋው እንጂ ቆጠረብኩ ስለቶይ ዛሬ በመስሪያ ቤት ስልክ ነው ይልሃል። ليش የአሰሪ ባያዬ አላህ ያየህ ነው። ሙእሚን ይሄን ይፈራል። አላህ ሁላችን ይጠብቀን። መርካቶ ይመስክራውን ያሳዝናል። የተሸጠ ሻይ ቅጠል፣ የተጠጣ ሻይ ቅጠል እንደ አዲስ ደርቆ ታሽጎ ይሸጣል። አሁን በርበሬ ተወደደ ሲባል ደግሞ ጡብ እየተፈጨ ከበርበሬ ጋር ተደብልቆ ለሰው ይሸጥለታል። እሱ በርበሬ ገዛው ብሎ ወደ ቤት ይሄዳል። ይዞት የሄደው ግን አፈር ሸክላል። አላ ነተቂላህ አላህን አንፈራ፣ አላ ነኽሸላህ ኤክስፓየርድ የሆኑ ዕቃዎችን እንሸጣለን። ያ የሚገዛ ሰው ባያየን አለይሰ አላሁ የራእና አላህ ያየንም ፈአይነ አላህ አላህሳ ልንጠነቀቀው ይገባል። ሰው ቁርስ በልቶ ምሳ ማሰብ አለበት። ይሄ ሁሉ ህዝብ እያለ አላህ ረሕመቱን እያዘነበ ለም የሆነች ሀገር ነው ያለችው። ስዘራው ድንቹ አለ፣ ስዘራው ገብሶ አለ፣ ስዘራው ስንዴው አለ፣ ስዘራው ጤፎ አለ። ምንድነው ታዲያ ችግሩ? እኛ ጥሩ ስላልሆነ ለኔ ብቻ ነብዩ አለይሂ ሰላቱ ወሰላም ያሉ ምንድነው የሰው ልጅ ፍላጎት የሚሞላው ቀብር ሲገባ ነው ያሉት። ዛሬ አራዳ ሁን፣ ዛሬ በሳል ሁን። አላህ ከሰጠ ነገር ስጥ ማለት ሞኝነት አይደለም። አራዳዎች ነው የሚመከሩት። አራዳዎች ብልጦች ናቸው ይሄን ነገር አልহামዱሊላህ። በምን ይለካል ኒዕመተል ኢስላም? በምን ይለካል? አውርተን ማንጨርሰው እኮ ጸጋ ያለበት አውርተን ይሄ ቁጭ ብለን ሁላችንም አንድ ሽታ የለም አጠገባችን። ለምን? ሽታ ቢኖር ቤት መግባት ስለማይችል ሹፍ አንድ ሽታ የለም። ይህን ጸጋን ይሰጣል። ያለ ውዱ የተቀመጠ የለም። ለምን? ሰላቱ ስለሚበላሽበት ንጹህ ነው ማለት ነው። ጀናባው ነው አልገባም፣ ሻወር ታጥቦ ነው የመጣው። ይህን ኒዕመተል ኢስላም አላህ ሰጠ። ዳሩ ሰላም የሚል የትልቁ የሰላም አገር ደግሞ ጠብቃቸዋለሁ እያለ ነው አላህ። በቀልቡ ላይ የጎመን ዘር የምታክል ላኢላሃ ኢላላህ ያለበት ሰው ጀሃነም እንኳን ከገባ አውጡት ነው የሚባለው። ላኢላሃ ኢላላህ ራሱ እኮ ተስፋ ነው፣ ተስፋ። በእኛ ሰላት ባንገባ በአላህ ረህመት ግን እንገባለን፣ እንከጅላለን ከጌታችን።